ኢየሱስ ከሙታን ትንሣኤ በፊት ከሞት ከተነሳ በኋላ ከማድረጉ በፊት ያተኮረው ርዕስ ብኖር ስልጣን ነው። ስለ ስልጣን ነው በጣም ያተኮረው። ከእግዚአብሔር መንግስት ጋር ተያይዞ የሚነሳው ትልቁ ነገር ስልጣን ነው። ይህን ስልጣን ያለማወቅ በተሳሳተ መንገድ ሰዎች ስልጣናቸውን እንዲጠቀሙ ያደርጋል። እንደገና ደግሞ ስልጣኑን አውቀን በትክክል ስልጣኑን ከተደሰትን በዚህ ስልጣን ዓለም ይድናል። ዓለም በመላ ይድናል። ኢየሱስ አትኩሮ ይናገረው በነበረው ስልጣን ማለት ነው። አማኝ ስልጣኑን ካላወቀ የድንን ህይወት መኖር አይችልም። ደግሞ ነፃነቱን በሚገባ ኢንጆይ ያደርጋል ስልጣኑን በደንብ ካላወቀ። እንደገና ደግሞ የበረከትን ህይወት አይለማመድም። ድል አለ፣ ነፃነት አለ፣ በረከት አለ። እነዚህን ነገሮች በደንብ ለመደሰት በህይወታችን ስልጣንን በደንብ ማወቅ እጅግ አስፈላጊ ነው። ኢየሱስ ለምንድን ነው ስልጣን ላይ ያተኮረው ብለን ስናነሳ፣ ምክንያቱም ኢየሱስ ሁሉንም ጨርሷል። ኢየሱስ ዮሐንስ ወንጌል 19:30 ላይ ኢየሱስም ጣጣውን ከተቀበለ በኋላ ምን አለ? ተፈጸመ ያለ። ስለዚህ አሁን ስለጨረሰው ስልጣኑን ያወቁት በሚገባ ከዳር እስከ ዳር በዚያ ስልጣን አማካኝነት በረከታቸውን በሚገባ ድላቸውን በሚገባ ነፃነታቸውን በሚገባ ኢንጆይ ማድረግ ይችላል። ግን ይህን ለማድረግ ስልጣናቸውን በሚገባ ማወቅ አለባቸው። ለዚህ ነው ኢየሱስ ዓለምን እንድናድን ወደ ዓለም ሁሉ ምን አድርጉ ሄዱ፣ ወንጌልንም ለፍጥረት ሁሉ ምን አድርጉ ስበኩ። ለምንድን ነው ወደ ዓለም እየላከን ያለው? ሄደን በዚህ ስልጣን ምን እንድናደርግ? እንድንታደር፣ ሴቭ እንድናደርግ፣ እንድናስመልጥ። ዓለም ፈውስ ትሻለች። ፈውስ በመጠማት ላይ ናት። ፍጥረት ሁሉ ፈውስን በመናፈቅ ላይ ናቸው። ይሄ ፈውስ ያለው አንድ ስፍራ ነው፣ በተፈጸመው ስራ ውስጥ ነው። እኛ በዳን ነው፣ በእኛ ዘንድ ነው ያለው ይህ ስልጣን፣ ዓለምን ሴቭ የሚያደርገው ስልጣን። ትናንትና ኮከት ላይ እንጆይ ስናደርግ እንደነበረው በጳውሎስና በእኛ መካከል ያለው ልዩነት ምንድን ነው? ወንጌሉን በሚገባ እንጆይ ማድረግ እና ያለ ማድረግ ነው። የተፈጸመውን ስራ አውቆ የመደሰትና ያለ መደሰት ምስጢር ነው። ሐዋርያው ጳውሎስ ዓለምን እንዲቀይር ከእናቱ ይዞ የተወለደው ዲኤንኤ የለም፣ ሌላ የተለየ ዲኤንኤ የለውም። ሐዋርያው ጳውሎስ ዓለምን እንዲቀይር ያደረገው ምስጢር ወንጌሉን በሚገባ ተደስቶበታል። ስለዚህ በአጭር አማርኛ ዓለምን ሴቭ የሚያደርገው ወንጌሉ ነው እንጂ ግለሰቡ አይደለም። አንድ ግለሰብ ወንጌሉን አውቆ በትክክል ወንጌሉን ከተደሰተ በወንጌል ውስጥ ያለውን ስልጣን መጠቀም ከቻለ ሴቭ ያደርጋል። ማንም አማኝ ዓለምን እንዲታደግ የተጠራ ነው። ዓለምን ለማዳን ተጠርተናል ሁላችንም። በዚህና ሉቃስ 4:19 ላይ ኢየሱስ ተከተለኝ ሰውን አጥማጅ አደርግሃለሁ። ስለዚህ የተከተለ ሁሉ በትክክል ኢየሱስን መከተሉን ኢንጆይ ካረገ፣ ኢየሱስ ጨርሶለት እንደተከተለው አውቆ ባለቀው ነገር ከተደሰተ፣ ያን ሰው ኢየሱስ ለምንድን ነው ያስከተለው? ዓለምን እንዲያድን ሊልከው፣ ሰውን አጥማጅ ሊያደርገው ነው ያስከተለው። ተከተሉኝ፣ ምንን አጥማጅ ያደርጋቸዋል? ሰውን አጥማጅ፣ አሳ እያጠመዱ እያሉ ማለት ነው። ስለዚህ
ወንጌሉን በመስበክ ዓለምን እናደርጋለን፣ ሴቭ እናደርጋለን፣ እንታደጋለን። ወንጌሉን በመስበክ ዓለምን ሴቭ እናደርግ። ከፊታችን አብዛኛዎቻችን ያው ታድለናል። እዚህ ያለን ሁላችንም ወጣቶች ነን። ያ ብዙ እድሎች አሉን ከፊታችን። ዓለምን ወንጌልን በመስበክ ዓለምን እንታደጋለን። የተፈጸመውን ወንጌል በመስበክ ዓለምን እንታደግ። ቤተሰቦቻችን የታደሉ ናቸው። እኛ በጊዜው በዚህ በለጋ ዕድሜ በዚህ በወጣትነታችን ይህንን ወንጌል መደሰት ከጀመርን እንደሚገባ ቤተሰቦቻችን አይደለም ቤተሰቦቻችን ዓለም በእኛ ይድናል። ስለዚህ ቤተሰቦቻችን ደግሞ በጣም ለእኛ ቅርብ ናቸው ማለት ነው። የታደሉ ናቸው። ቤተሰቦቻችሁ በጣም የታደሉ ናቸው። ያ እዚህ ቦታ ላይ ኢየሱስ በስሜ ያለው ነገር አለ። ለምንድን ነው በስሜ ያለው? በጣም ማወቅ አለብን። ከላይ እንዳየነው ኢየሱስ እንጣጣውን ከተቀበለ በኋላ ምን አለ? ተፈጸመ ያለ ይላል። ኢየሱስ በስሜ እያለ ያለው ለምንድን ነው? ከዚህ በፊት በብሉይ ኪዳን ሰዎች ወደ እግዚአብሔር ይቀርቡ የነበረው በጥጆችና በፍየሎች፣ በዋኖሶች፣ በበጎች ደም ነበር። አሁን ግን ኢየሱስ መጣና ከጨረሰ በኋላ አሁን በበጎችና በፍየሎች ደም ሳይሆን በስሜ ነው የምትቀርቡት። አሁን ሁሉንም ነገር ጨርሰዋል እና ወደ እኔ አሁን የምትቀርቡት በምን ነው? በስሜ ነው። ለዚህ ነው በስሜ ብሎ ከታች የተዘረዘራቸውን የዘረዘራቸው። በስሜ ካለ በኋላ ነው የዘረዘራቸው። በደንብ እናያለን ነው ግን በስሜ እንዳለ እንዴት እንደጨረሰው። አሁን ወደ አብ የምንቀርበው በስሙ ነው። በረከትን ሁሉ በአብ ቀኝ የተባረክነው በስሙ ነው። ያን የተባረክነው ሁሉ ቀርበን ደግሞ በድፍረት ጠይቀን የምንቀበለው በስሙ ነው። በስሙ ነው ማለት በቀላል አማርኛ ዶክተር አብይ የሆነ ወረቀት ላይ ፈርሞ ቢሰጥ ይህንን ወረቀት ወስደ ካንቲባው ጋር ቢታሳይ ተንቀጥቅጦ ነው የሚያደርገው። እዛ ላይ ያለ ማን ፊርማ ነው? የጠቅላይ ሚኒስተሩ ፊርማ ስለሆነ በስሙ የመቅረብ ምስጢር ይግባናው። በስሙ መቅረብ ሲባል የሆነ በብቃታችን ስሙን የመጥራት ጥበባችን የሆነ አቅማችን ይመስል አይደለም። ስሙን ማወቅ ኢየሱስ በስሜ ሲል ሙሉ ኃላፊነቱን አደራውን ራሱ ተካርበ በስሜ ከቀረብክ አታፍርም ነው። ካፈርክ ጠይቀኝ። ካፈርክ ጠያቀው እኔ ነኝ። ምስጢሩ ኢየሱስ የራሱን ፊርማ በስሙ ላይ አስቀምጧል። ስሙና ማንነቱ አንድ ነው። ስለዚህ ወደ አብ ቀኝ ስንቀርብ አንፈራም። በስሙ ነው የምንቀርበው። በቅድስናችን አንቀርብም። ጥንቃቄ አለ። በመልካም ስራችን አንቀርብም። የሆነ ነገር ሆነን አንቀርብም። መልካም ስራ አለኝ ዛሬ መጸለይ ይችላሉ የሚሉ ሰዎች የተሸወዱት ምን ነው? ስሙንና መልካም ስራቸውን ይዘው። ለዚህ ነው አቅም የምናጣው። ለዚህ ነው ለቀጣዩ እርምጃችን እንኳን የቅድስናን ህይወት፣ የድልን ህይወት፣ የጽድቅን ህይወት እንዳንኖር መሰናከል የሚሆንብን ስሙንና የሆነ ነገራችን ነው ይዘን የምንቀርበው። ለምንድነው ዲስታራይድ የምንሆነው? ለምንድነው ተሰናናና ስሙን ብቻ አጣርተ ስሙን ብቻ አውጣው። ስሙን ብቻ አጣራውና በስሙ ብቻ ቀረብ። ሌላ ነገር ይዘህ አትቅረብ። ሌላ ነገር ተጨማሪ አድርገህ አትቅረብ። አልተፈቀደም። መግባትም አይቻልም። ኢየሱስ ብቻውን ነው የጨረሰው እንጂ አብረን ተዳብለን አልጨረስንም። መስቀል ላይ አብረን ተዳብለን አልሞትንም። ኢየሱስ ብቻውን ነው የሞተው። ስለዚህ ስሙ ብቻውን በቂ ነው። ስሙ ብቻውን ዓለምን ይታደጋል። ስሙ ብቻውን አውሬውን ያሽመደምዳል። ስሙ ብቻውን የታመሙትን ይፈውሳል። በስም የሚለው ምስጢር ነው። ስለዚህ ከዚህ ቀደም በእጅ ውስጥ የሆነ ነገር ይያዛል። የፍየሎች ደም፣ የጥጆች ደም ይያዛል። የዋኖስ ደም ሳይያዝ የለም። አሁን ደግሞ ይዘን የምንገባው ባይዘው እዚህ ስም ውስጥ ያኔ አብ ደሙን ሲያይ እንደነበረ ያ ኃጢአተኛ እኮ ኃጢአት ሲደክም በሆነ ኃጢአት ሲወድቅ ነው ደም ይዞ የሚቀርበው። ደም እኮ ዝም ብሎ ይዞ አይቀርብም። አሁን ደግሞ አብ ወደ እሱ ስንቀርብ በእጃችን ላይ የኢየሱስን ስም ያያል። ያኔ ደሙን ሲያይ እንደነበረ ምኑን ያያል? የኢየሱስን ስም ያያል።
ጥያቄ አይደረግበትም። ወዲያውኑ ይቀበላል። 100% ይቀበላል። ኢየሱስ ስለዚህ እርግጠኛ ሆኖ ነው በስሜ ያለው። ሃሌሉያ። ምንም አሁን በዚህ ሰዓት ምንም አይነት ክስና ኩነኔ እኛ ላይ ሊኖር አይችልም። በስሙ ነው ያለን። በስሙ ነው የምንቀርበው። ስለ ነጋችን ዋስትናችን ስሙ ነው። ዓለምን የምንታደግበት ምስጢር ስሙ ነው። ስሙ ደግሞ በሰዓት በቦታ የተገደበ አይደለም። ስሙ ዓለምን ሁሉ መታደግ የሚችል ነው። ስሙ ሁሉን ያሸነፈ ነው። እግዚአብሔር ይመስገን። ስለዚህ ስም ስለዚህ ኢየሱስ በስሜ ያለ። ለዚህ ዮሐንስ ወንጌል 16:24 ላይ ኢየሱስ እስካሁን በስሜ አልለመናችሁ፣ ከዚህ በኋላ ግን በስሜ ትለምናላችሁ። አብ በስሜ የምትለምኑትን ሁሉ ይሰጣችኋል። ዋው ጌታ ይመስገን። እስካሁን አለ እስካሁን በጥጆች ደም ነበረ። እስካሁን ባይዘይ ሃይማኖታዊ ነው። ሃይማኖታዊ ነው። የሰው ጥረት የሰው ላብ አለበት። ሃይማኖታዊ ነው አይደለም እንዴ? የበጎች ደም ምኑ ከለፈነው ነው የምናመጣው። ጥረን እንደምንም ካጣንም እንደምንም ተበድረንም ቢሆን ገስ እንደምንም አድርገን እኛ ስራ አለበት፣ እኛ ልፋት አለበት። ስለዚህ ሃይማኖታዊ ነው። ምንም እንኳን ወደ ኪዳኑ የሚያመለክት ቢሆንማ ሃይማኖታዊ ነው። ኃጢአትን ማስወገድ ብቃት አልነበረው፣ የመጨረስ ብቃት አልነበረው። አሁንሳ ወንጌል ነው። አሁን በወንጌል ነው የምንቀርበው። ኢየሱስ ራሱ ዓለምን ወክሎ ገባ። ዓለምን ወክሎ ተሰቃየ። ዓለምን ወክሎ ጨረሰ። እዛ ውስጥ ለኛ አለቀልን ማለት ነው። ቁጥር 17 ላይ ያመነ ተጠመቀም ይድናል፣ ያላመነ ግን ይፈረድበታል ይልና ያመኑትን እነዚህ ምልክቶች ይከተሏቸዋል ካለ በኋላ በስሜ አጋንንትን ምን ያደርጋሉ? ያወጣሉ ይላል። እዚህ ጋር ቆም ብለን ማውራት አለብን። በስሜ አጋንንትን ያወጣሉ። አጋንንቶችን ማሰር፣ ማስወጣት፣ ማባረር የተቻለው በምኑ ነው? በስሙ ነው። ለምን? እርሱ ዘፍጥረት ምዕራፍ 3:15ን ጨርሶታል። ኢየሱስ የእባቡን ራስ ምን አድርጎታል? ቀጥቅጦታል። ከሴቲቱ ተወልዶ የእባቡን ራስ ቀጠቀጠ። ስልጣኑን ሙሉ በሙሉ ጨረሰው። ባይዘዌ ሰይጣንን ለማሸነፍ ኢየሱስ መሰቀል አላስፈለገው። ቀድሞም በቃሉ በተጻፈው ቃል ምን አድርጎታል? አሸንፎታል አይደል? እዛ ምድረ በዳ ሄዶ ሲፈተን ሰይጣን ቀረበ። ኢየሱስም በቃሉ ሰይፍ በቃሉ በተጻፈው ቃል ጨረሰ። እርግጥም በኢየሱስ ሞትና ትንሣኤ ውስጥም ሰይጣን ተሸንፏል። ስልጣኑ ሙሉ በሙሉ ለምን? የኃጢአትና የሞትን ሕግ ስለሰበረው። ግን በመጀመሪያ ስቴፕ ዲያብሎስን ያሸነፈው ቀድሞ በምኑ? በተጻፈው ቃል። የተጻፈውን ቃል በመፈጸምም አሸንፎታል። የተጻፈውን ቃል በመናገር ምን አድርጎታል? ኢየሱስ አሸንፎታል። እንዲህ ተብሎ ተጽፏል እያለ ለዚህ ነው በስሜ ያለው ኢየሱስ። በስሜ አጋንንትን ይህንን በደንብ ኢንጆይ ማድረግ መቻል አለብን። በደንብ አጋንንትን የማባረር ስልጣን በእኛ ላይ አለ። ይህንን ማወቅ መረዳትና ኢንጆይ ማድረግ ከምንድን ነው የሚመጣው? በስሙ የሚለውን ምስጢር ፋንዳሜንታል የሆነውን ሶሉሽን ክርስቶስ ሙሉ በሙሉ ስልጣኑን መደምሰሱን ኢንጆይ ማድረግ ይቀድማል አጋንንትን ከማባረር። ባይዘዌ ስልጣን አጋንንትን ከማስወጣትና ከማባረር ያለፈ ነው። ያለፈ ነው ስላችሁ፣ ለምሳሌ ዳዊት ስልጣኑን በሚገባ ኢንጆይ አድርጓል። ሳውል ደግሞ ስልጣኑን ኢንጆይ ያላደረገ ሰው። ዳዊት ስልጣኑን በደንብ ስለገባው በጣም በጥንቃቄ በመውጣትና በመግባት
ስልጣኑን ህይወትን ለማጥፋት ሳይሆን በስልጣኑ ህይወትን ለማዳን ተጠቀመበት ዳዊት። ለምሳሌ ሳኦል ያን ሁሉ ሲያሳድደው ያን ሁሉ መከራ ሲያደርስበት ዳዊት ብዙ አጋጣሚዎች እያሉ ስልጣኑን ተጠቅሞ ምን ማድረግ አላደረገም፣ አላጠፋም። ስልጣኑን በሚገባ ተጠቅሞበታል። በእኛም ህይወት ውስጥ እኛም እያንዳንዱ ህይወታችን እያንዳንዱ ኑሯችን ከስልጣን ጋር የተያዘ ዓለማውያን ሰዎች ጨለማው የጋረደባቸው ሰዎች የኪዳኑን ምስጢር ያልተረዱ እግዚአብሔር ያልበራላቸው ሰዎች የትኛውንም ህይወታቸውን የትኛውንም ኑሯቸውን የትኛውንም አቅማቸውን ለምንድን ነው የሚጠቀሙት? ህይወትን ለማጥፋት ነው፣ በመበቀል ነው፣ ሪቨንጅ በማድረግ አጸፈታ በመመለስ ነው። ለምን ሲባል ገና ዳርክነስ ውስጥ ነው ያሉት፣ ተይዘው ነው ያሉት። የቃሉ ብርሃን አልበራላቸው። ስለዚህ ሳኦል እድሜውን በሙሉ በምንድን ነው የጨረሰው? ዳዊትን በማሳደድ ሊገደሉት መጥቶ ቤተ መንግስት ሊወርስ ነው፣ የልጅን መቀመጫ ሊወርስ ነው፣ አጥፉት። በተቻለው መጠን ለማጥፋት ስልጣኑን በዚህ ወይ ተጠቀም። የሳኦልን መጨረሻ ሳኦል መጨረሻ የውርደት መጨረሻ ነበር። ዳዊትን ግን ይሁት እግዚአብሔር አከበረው። እግዚአብሔር በእርግጥ ማስተዋል ይጋርዳል ይላል። ማስተዋል ራሱ ስልጣን የምንጠቀምበት ወይ ራሱ ያከብረናል። ስለዚህ አጋንንትን ከማስወጣት እጅግ በእጥፍ ያለፈ ነው ስልጣን። ስልጣን የሚገለጠው ኢንጆይ በማድረግ ነው። ስልጣኑን በመኖር በመጠቀም በእያንዳንዱ ህይወታችን ውስጥ የእግዚአብሔርን ስልጣን ዮሴፍ ለምሳሌ በደንብ ስልጣኑን ያወቀ ሰው ነው። ወንድሞቹን ለመርዳት ሞከረ። ወንድሞቹ ግን በሞከረ በእጥፉ ይጣሉት፣ በቀል አደረጉበት። ዮሴፍ በእያንዳንዱ እርምጃው ስልጣኑን በሚገባ ተጠቀመ። ለምን? የኔ ጉዞ ዓለምን የመታደግ ነው። የወንጌል ጉዞ ነው። ትናንትና ስንማር ነበር። ኢተርኒቲ የሆነውን ጆርኒ የያዘ ሰው ዛሬውን ይጠቀማል ማለት ነው። በዘላለም ጉዞ ውስጥ እንዳለ የገባው ሰው ዛሬን በሚገባ ይጠቀማል። ስለዚህ ኢየሱስ ለምንድን ነው በስሜ አጋንንትን ያወጣሉ ያለው? ኢየሱስ የአጋንንትን የሰይጣንን የዲያብሎስን ስልጣን ሙሉ በሙሉ ክራሽ ስላደረገ ነው። የእባቡን ራስ ስለቀጠቀጠ። ኢሳይያስ 7:14 ላይ ጌታ ራሱ ምልክት ሰጣቸዋል፣ እነሆ ድንግል ትጸንሳለች፣ ወንድ ልጅ ስሙንም አማኑኤል ትለዋለች። ያ ዘፍጥረት ምዕራፍ 3 ላይ የተጻፈው እሱ በኢሳይያስ የተነገረው እሱ ማቴዎስ ምዕራፍ 1 ላይ ምን ሆነ? ድንግል ጸነሰች፣ ወንድ ልጅን ወለደች፣ ስሙን ማን ያለችው? አማኑኤል ብላ ጠራችው። እሱ ወደዚህ ዓለም በመምጣት የዲያብሎስን ስራ ሙሉ በሙሉ አፈረሰ። ስለዚህ ከዚህ ፋንዳመንታል ተነስተን ነው። ስለዚህ የተሸነፈ ነው በእኛ ፊት ማለት ነው። ሁሉ ጊዜ በሄድንበት ኢንጆይ በምናደርግበት ቦታ በቆምንበት ስፍራ እግሮቻችን በረገጠበት ስፍራ ሁሉ አጋንንቶች ይሸሻሉ። ለምን? እኛ ላይ ኢተርናል የሆነ ላይት አለ። የእግዚአብሔር ዘላለማዊ የሆነ ብርሃን አለ። ይህን በደንብ ገንዘብ አለብን። ማንነታችንን፣ አውቶሪቲያችንን፣ እጃችን ላይ ያለውን አውቶሪቲ በሚገባ ኢንጆይ ማድረግ መቻል አለብን። ኢየሱስ ጨርሶታል። የእባቡን ራስ ስልጣኑን ሙሉ በሙሉ ገፎታል። ስለዚህ ኢየሱስ ምን አለ? ያመኑትን እነዚህ ምልክቶች ይከተሏቸዋል። አጋንንትን በስሜ ምን ያደርጋሉ? ያወጣሉ። ኢየሱስ እሱ እውነተኛ ንጉሥ በመሆኑ ዲያብሎስን ስራ ስላፈረሰ በስሜ አጋንንትን ያወጣሉ። ይሄ መጀመሪያው ፋንዳሜንታል ፕሮብለም። ዓለም ይሄን ነው ማየት ያልቻለችው። ለዚህ ነው በተሳሳተ መንገድ ይሄንን ኃይል ለመጋፈጥ ይሞክራሉ። በስራ አሸንፋለሁ የሚሉ ሰዎች፣ በጥረት አሸንፋለሁ፣ በሩጫ አሸንፋለሁ የሚሉ ሰዎች ይሄንን አካል ነው ያልተረዱት። ይሄ ምስጢር በጣም ይኸውላችሁ ያለ ኢየሱስ
ምንም አይነት ማድረግ ዋጋ የለው ያለ ኢየሱስ። ለምን? ይሄ አካል አለ። ይሄ አካል ኢየሱስን ከሰማይ ያወረደ አካል እኮ ነው። ይሄ አካል እግዚአብሔር ከሰማይ እንዲወርድ የተገደደበት ምክንያት እኮ ነው። ዓለም ላይ የተጋረጠ አካል እኮ ነው። ይሄ አካል ይሄ ኃይል ብቸኛው ወይ ይሄ ኃይል የሚወገድበት ብቸኛው ወይ የእግዚአብሔር ልጅ ኢየሱስ ክርስቶስ መምጣት ነው። እሱ ሲመጣ ነው ይሄ አካል ሙሉ በሙሉ ስልጣኑ ኃይሉ ምን የሚሆነው የሚገፈፈው። ለዚህ ነው ኢየሱስ እርሱ ክርስቶስ ነው እያለን እንጂ የምናደርገው። ኢየሱስ እርሱ ክርስቶስ ነው። አንድ መድኃኒት ተገኘ፣ አንድ ኃይለኛ ተገኘ፣ አንድ ብርቱ ተገኘ። የእባቡን ራስ ምን የሚያደርግ የሚቀጠቅጥ፣ የዲያብሎስን ሽንገላ የዲያብሎስን ኃይል ምን የሚያደርግ የሚደመስስ። ለዚህ ነው ኤፌሶን ምዕራፍ 6 ላይ ሐዋርያው ጳውሎስ ክርስቶስን በተለያዩ የጦር መሳሪያ ከፋፍሎ ያስረዳናል። ምን የጽድቅ ጦር ዕቃ፣ የወንጌል ጫማ፣ ይህ ሁሉ ማን ነው? ኢየሱስ። የደህንነት ራስ ቁር ማን ነው? ክርስቶስ። ደህንነታችን የመንፈስ ሰይፋችን ቃሉ ስለማን ነው? ክርስቶስ። የእምነት ጋሻችን ማን ነው? በማን ስም ነው የምንከላከለው? በኢየሱስ። ኢየሱስን በተለያየ እንትን ያስረዳቸዋል። ምክንያቱም ሐዋርያው ጳውሎስ ያንን የኤፌሶንን መጽሐፍ ሲጽፍ እዛው እስር ቤት ውስጥ ስለነበረ የሮም ወታደሮች ምናምን አጠገቡ ነበሩ። ጥሩሩን እያየ ጋሻውን እያየ ራስ ቁራቸውን እያየ የወታደሩን ጫማ እያየ ኢየሱስን ያብራራል። በዚያ ወይ ማለት ነው። አያቸው፣ ኢየሱስን ያብራራል። ያለ ኢየሱስ ይህንን ኃይል ማሸነፍ የሚችል የለም። ኢየሱስን በሚገባ ከተደሰትን ይህንን ኃይል ከምንም አንቆጥረውም። ምክንያቱም ከጨዋታ ውጭ አድርጎታል ኢየሱስ። ከጨዋታ ውጭ አድርጎታል ኢየሱስ። የተኮላሸ ነገር ይጠቅማል። ኢየሱስ በቃ ዳሜጅ አደረገው። ዳሜጅ ነው ያደረገው ስልጣኑን ሙሉ። ለዚህ ነው በስሜ ያለ በስሜ ስለ ይሄን ምስጢር ይግባል ማለት ነው። ወንድሞቼ ይሄን ምስጢር እንደሰት በስሜ ማለት ምስጢር ኩይ ቅድም በስሙ እንጂ ስናደርግ ወደ ዙፋኑ ስንቀር ትራንሰንደንታል እየተዋጋን እኮ ነው። ትራንሰንደንታል የአየሩ አለቃ እየተደመሰሰ እኮ ነው። የስሙ ኃይል የኢየሱስ ስም ክብር ለኢየሱስ ይሁን። የክርስቶስ ስም ስለሆነ ስሙ የክርስቶስ ስም የእውነተኛው ንጉሥ ስም። ነገስታት ኃይላቸው ያስፈራሉ። በዚህ የኢትዮጵያ መንግስት ንጉሥ ነው እንደ ንጉሥ አይደለም ንጉሥ ነው እንደ ጠቅላይ ሚኒስትር ነው ማለት የህግ የበላይነት እኮ ነው ኢትዮጵያ ላይ የሚሰራው። ነገስታት የሚባሉ ኔሮ ምናምን ናቸው በራሳቸው ውስጥ መወሰን የሚችሉ። ዶክተር አብይ እኮ በራሱ መወሰን አይችልም። የህግ የበላይነት የሚባል ነገር አለ አይደለም እንዴ? አዎ እኮ ለዛ እኮ ነው ኔሮ ምናምን ቄሳር ምናምን ነገስታት ናቸው። እነሱ ግደለው ይሄን ቃል ወዲያውኑ ይዘው መንገድ ይቻላል። ኢየሱስ ንጉሥ ነው። ሃሌሉያ! ኢየሱስ ንጉሥ ነው። ከአፉ ምን አይነት ቃል ወጣ? በስሜ ደምስሱታል፣ በስሜ አጋንንቶችን ታስወጣላችሁ። ምን ማለት ነው? ወንጌል ስንሰጥ፣ ብርሃን ሻይ ስናረግ ጨለማው ይገፈፋል። ክርስቶስን ስንሰጥ እውነተኛ ትክክለኛውን አጋንንትን ማውጫ መንገዱ ወንጌሉን መስጠት ነው እንጂ ይሄ ዝም ብሎ ሄዶ አራክፎ ምናምን ሰውየውን ባዶ አድርጎ ለሰባት እጥፍ ማጋለጥ አይደለም። ሰውየው ወንጌሉን ካላወቀ እዛው ከአጋንንቱ ጋር ቢኖር ይሻላል። አስራት ከአጋንንቱ ጋር ቢኖር ነው የሚሻለው። ሰውየውን ለምን ማጋለጥ ነው? ለሚበልጥ ችግር ማጋለጥ ነው። ክርስቶስን ማወቅ አለበት ሰውየው። ክርስቶስን መቀበል አለበት። እኔ እኮ አንተ ከየት እንደበራልህ እኮ አላውቅም። ባለፈው ሲታወራለህ እኔ ለአንድ ሰው ሲጸልይለት አለ መጀመሪያ ክርስቶስን እንጆይ ታደርጋለህ ብዬ ከተናገርኩ በኋላ ነው ቢጸልይለቱን ከሚጸልይለት አለ። እኔ እንዴት እንደገረመኝ በኢየሱስ ስም አንተ እንደዛ ሲታወራ እውነት ነው። እንዴት እንደገረመኝ ለምን ሲባል ሰውየው ባዶ ነው የሚሆነው። ክርስቶስ በሱ ውስጥ መግባት መቻል አለበት። ወንጌሉን መረዳት መቻል አለበት። ህይወቱን ለክርስቶስ መስጠት አለበት። ህይወቱን ለክርስቶስ ሲሰጥ የህይወቱ ጌታ ክርስቶስ ሲሆን ከዛ በኋላ አንድም ሰይጣን ምን ሊያደርግ አይችልም፣ ሊቀርብም አይችልም።
ካልሆነ ግን ሰውየውን ለአደጋ ለሚበልጥ አደጋ ነው የምናጋልጥ። 7 እጥፍ ቶሎ ይገባና ሰውየው ከወትሮ ይልቅ የባሰ ስቃይ ውስጥ ነው የሚገባው። አጋንንት በተደጋጋሚ የሚወጣባቸው ሰዎች ችግሩ ያ ነው። በቃ አጋንንትን ማውጣት ጀግንነት የሚመስላቸው ሰዎች አሉ። እንደዛ ኖ አይደለም። የኢየሱስ ስም ሁል ጊዜ አይደለም ትራንሰንደንታል። አሁን ስንት አጋንንቶች እየተመቱ እኔን ኢንጆይ ማድረግ መቻላል። ትራንሰንደንታል ኢንጆይ ካላደረግን ትክክለኛ አምልኮ እያመለከን አይደል። ኢየሱስ እርሱ ክርስቶስ ነው። ሰማዩን ምድሩን የሞላ ጌታ ነው። በአንድ ጊዜ በሁሉ ቦታ የሚሰራ፣ በአንድ ጊዜ በሁሉ ቦታ የነገሰ፣ የሁሉንም ሰው አምልኮ የሚቀበል ጌታ ነው። ስሙ ይባላል። ኢየሱስ እርሱ ክርስቶስ የሕያው እግዚአብሔር ልጅ ነው። የእባቡን ራስ ቀጥቅጦታል። የአየሩ አለቃ ተሸንፎ፣ የአየሩ አለቃ አሁን ጅማ ላይ በቃ ትውልዱን መቆም መቀመጥ የሚያሳጣው ይሄ አውሬ የተቀጠቀጠ አውሬ ነው። ስልጣኑ የተገፈፈ ሙሉ በሙሉ ኢየሱስ ክራሽ አድርጎታል። ስልጣኑን ደምስሶታል። ይህን እኛ እንጆይ እናደርጋለን። ክብር ለጌታ ይሁን። ይሄ ትልቅ ድል። ኢየሱስ ከሙታን በመነሳት ሙሉ በሙሉ ዲያብሎስ መሸነፉን አረጋግጣለን። ማቴዎስ 28 ላይ የመግደላዊት ማርያም በዚያ ቀን ወደ መቃብሩ እየሄዱ ሳሉ ያዘጋጁትን ሽቶ ይዘው የኢየሱስን አስክሬን ሽቶ ሊቀቡ እየሄዱ ሳሉ በድንገት ያዩት ሌላ ነገር ነው። ነጭ ልብስ የለበሰ መልአክ ታያት። ከዛ አንተ ወስደኸዋል? ከወሰድከው ስጠኝ። ኢየሱስ ራሱ ማርያም ማለት ረቡኒ። እኔ ያችን ክፍል ሳነብ እንዴት እንደማለቅስ እኔ አይ ዶንት ኖ ለምን እንደማለቅስ አላውቅም። እሷን ቦታ እያነበብኩ እንጂ ልክ ማርያም ያ አትክልተኛ መስሏት መምህሩን ኢየሱስን ወስደሃልን? ከወሰድከው ስጠኝ ስትለው ማርያም ማለት ኦ ማይ ጋድ የሞተ ሬሳ እየፈለገች ያውን ክርስቶስን ማግኘት እንዴት ድንቅ ነው! ማርያም ማለት ረቢ አትንክኝ አላት። አትንክኝ አሁን ወደ አባቴ ስላላረኩ አይ ቲንክ ዮሐንስና ማቴዎስን እንዲያደበለለቁ እንዳይሆን ብቻ እና አሁን ወደ አባቴ ስላላረኩኝ አሁን አትንክኝ፣ ነገር ግን ሄደሽ ለወንድሞቼ ንገሪኝ፣ ገሊላ ይቀድማቸዋል። እዛው ገሊላ ላይ ምን አለ ያየኛል። ኢየሱስ ሞትን ድል አድርጎ ተነሳ። ይህ የሚያመለክተው ሰይጣን ሙሉ በሙሉ እንደተሸነፈ ነው። ለምን ከተባለ ሮሜ ምዕራፍ 8 ቁጥር 2 ላይ በኃጢአትና በሞት ሕግ አይደለ ሰይጣን ሰውን ሁሉ ተቆጣጥሮ ነበር። በሞት ሕግ አያችሁ። ዕብራውያን ምዕራፍ 2 ላይ ቁጥር 14 ላይ ነው በሞት ፍርሃት ውስጥ ታስረው የነበሩ ሰይጣን የሞትን ኃይል ይዞ ሰውን ሁሉ እዛው ቆልፎ ይዟቸው በኃጢአት ሕግ እና በኃጢአት ምክንያት በሞት ኃይል ይዟቸው የሞት ቁልፍ በእጁ ነበረ ሰይጣን ዲያብሎስ። ኢየሱስ ከሞት ሲነሳ ያንን ቁልፍ ከእጁ ነጥቆ ስልጣኑን ሙሉ በሙሉ ገፎ ኃይሉን ሙሉ በሙሉ ከታርጃው አድርጎ ነው ኢየሱስ የተነሳው። አሜዚንግ ነው ይሄ። ይህንን ኢንጆይ የሚያደርጉ ሰዎች ናቸው። ስልጣናቸውን ዕለት ዕለት ኢንጆይ የሚያደርጉ ሰዎች እውነት ይሄ ኢየሱስ እንዴት ዳሜጅ እንዳደረጋቸውና ኢየሱስ በእነሱ ውስጥ እንዳለ አውቆ የሚደሰቱ ስልጣን እንዳላቸው ያወቁ ዓለምን ያሸንፋል። ኢየሱስ እርሱ ክርስቶስ እንደሆነ ከሚያምን በቀር ዓለምን የሚያሸንፍ ማን ነው ማለት እሱ ነው። እሺ በዓለም ማን ያለው ማን ከእግዚአብሔር እንደሆነ ዓለም በመላ በክፉ እንደተያዘ እናውቃለን። አንደኛ ዮሐንስ ምዕራፍ 5 ቁጥር 9 ላይ
ከእግዚአብሔር የሆነ ያውቋል። ይሄን ዓለም በመላ በክፉ ተይዞ እንዳለ። ስለዚህ ለዓለም ሁሉ ደግሞ የተላክነው እኛ ነን። ለምን? ለዓለም ሁሉ መፍትሄው እኛ ነን። ብርሃንን ሻይን የምናደርገው እኛ ነን። በጨለማው ላይ ብርሃንን የምናበራው እኛ ነን። በማን? በኢየሱስ ስም። ለምን? የክርስቶስ ስም ስለሆነ። ሃሌሉያ። በስሜ አጋንንትን ያወጣል። ለዚህ ነው ሉቃስ 10:19 ላይ እባቡንና ጊንጡን ትረግጡ ዘንድ በጠላት ኃይል ሁሉ ላይ ስልጣንን ሰጥቻችኋለሁ። እግዚአብሔር ይመስገን። ኢየሱስ በስሜ ያለው ለምንድን ነው? ሁሉንም ስለጨረሰ። አሁን ስልጣን ያለው በእጁ ስለሆነ ማቴዎስ ላይ ወደ ታች ወረድ ብሎ ስልጣን ሁሉ በሰማይና በምድር ተሰጠኝ። ስልጣን ሁሉ በሰማይና በምድር፣ ስልጣን ሁሉ ላይ። በዚህ ስልጣን ደግሞ ሁሉ ጊዜ እኔ ከማን ጋር ነኝ? ከእናንተ ጋር ነኝ። ከእናንተ ጋር ይህን ስልጣን ይዞ ኢየሱስ ከኛ ጋር አለ፣ በእኛ ውስጥ አለ። እኛ የእሱ ቤተ መቅደሶች ነን፣ የእሱ ማደሪያዎች ነን። በመንፈስ ቅዱስ አማካኝነት በእኛ ውስጥ እንጂ አርበኝ። ጌታ ይመስገን። በቃ ከዚህ ውጪ እውነት የለም። ዓለም እውነት የላትም። ዓለም ሁሉም ነገር ተደብቆባታል፣ ምስጢር ሆኖባታል። ምንድነው? ምንድነው? መብላት መጠጣት ምን ይሰራል? ምን ይሰራል እያለች እኮ ነው ዓለም። ይሄ ነው እንደ ህይወት መኖር ያስጠላል። ምን ያደርግልኛል? ዓለም ተስፋ ወደ ማጣት፣ ተስፋ ወደ መቁረጥ፣ ሁሉም ወደዛ እየቾከለ ዓለም ትርጉም የለም። ከክርስቶስ ውጪ ህይወት ትርጉም የለም። አንድ ትርጉም የሚሰጥ አንድ ብቻ ነው፣ እሱም ኢየሱስ ነው። ወንጌል ነው። ወንጌል ነው። ራሳችንን መቆጣጠር ያቃተንን የለዛ ስናመልክ ወርሺፕ ስናደርግ ራሳችንን መቆጣጠር የማንችል። ሃሌሉያ። ኢየሱስ ምን አድርጎታል? ጨርሶታል። ተፈጸመ። መስቀል ላይ ተፈጸመ። ከዚህ በኋላ አንዳች የለም። ጨርሻዋል። ለጨለማውም እኮ አዋጅ ነው እኮ አይደል? ለሚሰሙ ለሚቀበሉትም አዋጅ ነው። ለጨለማው አዋጅ ነው። ኢየሱስ መስቀል ላይ ያወጀው አዋጅ። ለእግዚአብሔርም የድል ፕሮክላሜሽን ነው። የላከኝን ሁሉ ጨርሻለሁ፣ ተፈጸመ። ለአብም ለእግዚአብሔር ለሚሰሙ ለሚቀበሉ ጨርሼላችኋለሁ ነው። ለጨለማው መንግስት ደግሞ ጨርሼዋለሁ፣ ኃይልህን ጨርሻለሁ። ይሄ ለዓለም ሁሉ ነው። ሰማይን ምድርን የሚሞላ አዋጅ ነው። ኢየሱስ መስቀል ላይ ያወጀው አዋጅ ጨርሼዋለሁ። ጨርሶልናል። ጨርሶልናል። የየዕለቱ ኑሯችን እንኳን እዛ ውስጥ ነው ያለው። የየዕለቱ ድላችን እዛ ውስጥ ነው ያለው። እዚህ የመቆመ ምስጢር ራሱ ያ መስቀል ላይ የታወጀው አዋጅ ነው። የመቀመጣችን ምስጢር እዚሁ የተቀመጥነው ራሱ እዛው ባለው አዋጅ ውስጥ ነው። በተፈጸመው አዋጅ ውስጥ ነው። ክብር ለናዝረቱ ለኢየሱስ ይሁን። ውርደታችንን ተዋርዶ የወሰደልን፣ እርቃኑን ቀራንዮ መስቀል ላይ የተሰቀለው የናዝረቱ ኢየሱስ የተባረከ ይሁን። እሱ ይፈቅድልና፣ እሱ ይረዳናል። በእውነት ምድርን አጋንንቶችን እናስወጣለን። ከጅማ ላይ እናስወጣለን። ከጅማ ላይ እናባረራለን። ከአየሩ ላይ እናባረራለን። ከግቢው ላይ እናባረራለን። ከዩኒቨርሲቲ ተማሪዎች ላይ እናባረራለን። ስልጣኑ ሙሉ በሙሉ ተመቷል፣ ወድቋል። ኢየሱስ እርሱ ክርስቶስ የሕያው እግዚአብሔር ልጅ ነው። እባቡንና ጊንጡን ትረግጡ ዘንድ በጠላት ኃይል ሁሉ ላይ ስልጣንን ሰጥቻችኋለሁ። ሃሌሉያ። ሁል ጊዜ ይህንን በስሜ ያለው ምስጢር ኢንጆይ እናደርግ። ለምን? እሱ ስለጨረሰ ነው። በስሜ አጋንንትን ያወጣሉ ያለው ስልጣን ሙሉ በሙሉ ስለደመሰሰ ያ ተመስገን። ሃሌሉያ። ቁጥር 18 ላይ እጃቸውን በድሆች ላይ ይጭናሉ፣ እነርሱ ምን ይሆናል? እጆቻቸውን በድሆች ላይ ምን ያደርጋል? ይጭናሉ፣ እነርሱ ለምንድን ነው እንደዛ? ኢየሱስ ኃጢአቶቻችንን ሁሉ በስጋው ተሸከመ።
ሁለተኛ ቆሮንቶስ ምዕራፍ 5:1 ላይ እኛ በእርሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀውን እርሱን ምን አደረገው? ኃጢአት አደረገው። ፋንዳሜንታል ሂሊንግ አምጥቷል ኢየሱስ መስቀል ላይ በስጋው በመሸከም ኃጢአቶቻችንን የኃጢአትን ዕዳ በሙሉ በመክፈል ኢየሱስ ፈውስን አውጇል። ፋንዳሜንታል ሂሊንግ፣ ፋንዳሜንታል የሆነ መሰረታዊ ፈውስ። እኛ አሁን ዳግም ተወልደናል። በምን? ክርስቶስ ኢየሱስ ኃጢአታችንን ተሸክሞ በመስቀል ላይ በመሞቱ ዳግም መወለድን አገኝተናል። አሁን በዳግም በተወለደው ማንነት ላይ የኃጢአትና የኃጢአት ውጤት ምን ሊያደርግ አይችልም? ሊሰለጥን አይችልም። ስለዚህ ነው በስሙ እጆቻችንን በሚያምን ቦታ ላይ ጭነን። ለምን? እኛ ዳግም የተወለድን። ይሄ ስጋ ምን ሆነ? የተከፈለለት ነው። ይሄ ስጋ የተፈወሰ ስጋ ነው። ይሄ ስጋ ዳግም የተወለደ ስጋ ነው። አዲስ ፍጥረት የሆነ ስጋ ነው። ሊቀ ካህናችን ሃሌሉያ! ሊቀ ካህናችን ኃጢአታችንን በስጋው ተሸክሞ መስቀል ላይ እርግማን ሆነ። ገላትያ ምዕራፍ 3 ቁጥር 13 ላይ በእንጨት ላይ የሚሰቀል ምን ይሁን? የተረገመ ነው ተብሎ ተጽፏል። ክርስቶስም በስጋው የኛን ኃጢአት በመሸከም እርግማን ሆኖ በመስቀል ላይ ተሰቀለ። እርግማን ሆኖ በመሰቀል ክርስቶስ ለኛ ምንን ሰጠን? ዳግም መወለድን፣ አዲስ ፍጥረት መሆንን ድል ሰጠን። ለስኑ ስልጣን አለን እኛ። ቅድም እንዳልኳችሁ በድሆች ላይ እጆቻችንን ስንጭን የሚፈወስበት ምክንያት ይሄ። በእኛ ላይ በማንኛውም በሚያምን ቦታ ላይ እጆቻችንን ጭነን መጸለይ ነው አለ። በዚህ አካል ላይ ለምን? ለበሽታ ተገቢ የሆነ ዋጋ ተከፍሏል። ኢየሱስ ለእያንዳንዱ ነገር ቆጥሮ ኢየሱስ ከፍሎታል። ለእያንዳንዱ ነገር የኃጢአት ውጤት የኃጢአት መዘዝ ለሆነው ነገር ሁሉ ኢየሱስ ምን አድርጓል? ድልድይ አድርጎታል፣ ገደብ አድርጎታል። ኢየሱስ በስጋው ኃጢአታችንን ዕዳ በመክፈል። ለዚህ ነው መጽሐፍ ቅዱስ በመገረፉ ቁስል ተፈውሳችኋል የሚል። እኛ በመገረፉ ቁስል ምን የሆንን? የተፈወስን። ያ ማርቆስ 10:45 ላይ የሰው ልጅ ሊያገለግልና ነፍሱን ብዙዎች ቤዛ አድርጎ ሊሰጥ መጣ እንጂ እንዲያገለግሉ አልመጣም። ነፍሱን ቤዛ አድርጎ በመስጠት እሱ እውነተኛ ካህናችን ሆኖ የገዛ ሕይወቱን በመስጠት በስጋው ላይ ኃጢአታችንን በመሸከም ክርስቶስ የትኛውንም እርግማን በመቀበል እርግማን በመሆን ዘፍጥረት ምዕራፍ 3 ላይ የነበረው ውድቀት ያስከተለውን ማንኛውንም እርግማን ኢየሱስ በስጋው ምን አደረገ? ተሸከመ። ከጀነሲስ ቻፕተር 3 ጀምሮ መርገም በእርግማን በታች የአዳም ልጆች በሙሉ ወድቀው ነበር። ያ እዚህ ነው ስልጣናችንን በሚገባ ኢንጆይ ማድረግ አለብን። ፋንዳሜንታል የሆነውን ሂሊንግ በደንብ ስፔሻሊ ዳግም መወለዳችንን በደንብ ኢንጆይ እናድርግ። የእግዚአብሔር ልጆች መሆናችንን ኢንጆይ እናድርግ። ከዛ ነው የሚጀምረው ነገር እዚህ ውጭ ላይ ከሚታየው በሽታ አይደለም የሚጀምረው፣ ውስጥ ነው። መሰረታዊ የሆነ ፈውስ ከዛ ነው የሚጀምረው። ክርስቶስ ከእርግማን ሁሉ ምን አድርጎናል? ዋጅቶናል። ዳግም ውልደትን ሰጥቶናል። አዲስ ፍጥረት አድርጎናል። ስጋችንን ምን አድርጎታል? ፈውሶታል። ለዚህ ነው ለዚህ ስጋ እጆቻቸውን በደዌያን ላይ ምን ያደርጋል? ጭናሉ። እነርሱ ምን ይሆናሉ? ይፈወሳሉ። ለዚህ ስጋ ምን ተደርጓል? ማለት በቂ የሆነ ዋጋ ተከፍሏል። ኢየሱስ ሲገረፍ እያንዳንዱ የኃጢአት መዘዝ ያስከተለውን እያንዳንዱን መዘዝ ምን አድርጎታል? ከፍሎታል።
ለዛ ነው ተፈጸመ፣ ተፈጽሟል። ጌታ ይመስገን። ያ ይህንን ስልጣን ብቻ ኢየሱስን ክርስቶስ እንደሆነ ማወቅ አለበት ማንም ሰው። ይህንን ካወቀ ፋንዳሜንታል የሆነ ፈውስ ስላገኘ ያ ሰው እንጀራውን መብላት መብት አለ። የተዘጋጀለትን ፈውስ የመቀበል ምን አለው? መብት አለ። አስቀድሞ እንጆይ ማድረግ ወሳኝ። ኢየሱስ ክርስቶስ በመሆኑ በፈጸመው ስራ አስቀድሞ ማንኛውንም ሂሊንግ ከመቀበላችን በፊት አስቀድመን እንደተፈወሰ አስቀድመን ክርስቶስ በመገረፉ የተሰራልንን ስራ ማወቅ ትልቅ ቦታ አለው። ከዛ በኋላ ደግሞ ይመጣል ሁሉም ነገር። ጌታ ይመስገን። አስፈላጊውን ነገር ሁሉ ክርስቶስ መስቀል ላይ ምን አድርጎታል? ጨርሶታል። የትኛውም እርግማን በኢየሱስ ስጋ ምን ሆኗል? ተሰብሯል። ለዚህ ነው እጆቻችን በደም ላይ ስንጭን ምን የሚሆኑት? የሚፈወሱት። ዝግጁ መሆን አለብን ብዙዎችን ለመፈወስ። ብዙዎች ይመጣሉ። እቺ ቤተክርስቲያን የፈውስ ቤተክርስቲያን ትሆናለች። አሜን። ይሄ በተሳሳተ መንገድ እንደሚባለው ሰውን መሳቢያ አድርገን የሆነ ፈውስ ምናምን ፈውስ የሆነ የስጋ ፈውስ ፈልጎ እንዲመጣ ነው። ዳትስ ኖት ዌይ። ጌታ ራሱ የሚድኑትን ወደዚህ ይልካል። መፈወስ ያለባቸውን ወደዚህ ምን ያደርጋል? ይልካል። ባይዘው በእግዚአብሔር ጊዜ ሲሆን ሁሉም ነገር ደስ ይላል አይደለ? የእግዚአብሔር ሰዓት ሲሆን ሁሉም ነገር ደስ የሚያሰኝ ነው። ኢየሱስ ያዘጋጃቸው ብዙ ልጆች አሉ። ብዙ ያዘጋጃቸው ደቀ መዛሙርቶች አሉ። እነዛ ደቀ መዛሙርቶች ይመጣሉ፣ ፈውስን ይቀበላሉ። እውነተኛ የሆነ ፈውስ ከውስጥ የሚጀምር ከውስጥ ከመደሰት ከውስጥ የሚወጣ ፈውስ ፋንዳሜንታል የሆነ ሂሊንግ ይቀበላል። እግዚአብሔር ብዙዎችን ወደኛ ይልካል። ጌታ ይመስገን። ሌላው መጨረሻው ቁጥር ላይ ጌታ ኢየሱስም ከነሱ ጋር ከተናገረ በኋላ ወደ ሰማይ አረገ፣ በእግዚአብሔርም ቀኝ ምን አረገ? ተቀመጠ። እነርሱም ወጥተው በየስፍራው ሁሉ ሰበኩ። ጌታም ከነርሱ ጋር ይሰራ ነበር። በሚከተሉትም ምልክቶች ቃሉን ምን ያደርግ ነበረ? ያጸና ነበር። ስሮሊ ፓወር ሰማያዊውን በረከት ሁሉ ኢየሱስ ክርስቶስ በመሆኑ ከፍቶ ለኛ ሰጠ። አሁን ኢየሱስ በሰማይና በምድር ባለው በዚያ በሙሉ ስልጣኑ ከኛ ጋር ነው። ኢየሱስ እውነተኛ ነብይ በመሆኑ መንገድ ከፈተልን፣ መንገድ ሆነ። አሁን ስላሴ አምላክ ከማጋር ከኛ ጋር። ለዚህ ነው ከላይ ወደ ላይ ወጣ ብለን ስናይ እንዲህ ማላቸው ወደ ዓለም ሁሉ ሄዱ፣ ወንጌልን ለፍጥረት ሁሉ ሲበኩ ካለ በኋላ ያመነ የተጠመቀም ይድናል፣ ያላመነ ግን ይፈረድበታል። ያመኑት እነዚህ ምልክቶች ይከተሏቸዋል ካለ በኋላ አጋንንትን በስሜ ያወጣሉ፣ በአዲስ ቋንቋ ይናገራሉ፣ እባቦችን ይይዛሉ። እንዴት ይሆናል? እባቦችን ይይዛሉ። ኢየሱስ እግዚአብሔር ታዳጊ አምላክ ከህዝቡ ጋር ስለሚሆን የትኛው መርዛም ከመርዛም ነገር ይታደጋቸው። አሁን ትራዩን ጋር ከኛ ጋር እግዚአብሔር ከየትኛው መርዛም ነገር ይጠብቃል። እባቦችን ይይዛሉ፣ የሚገድልም ነገር ቢጠጡ አይጎዳቸውም። እና አንዳንድ ሰዎች ሙከራ እናደርጋለን ብለው እንዳጠፉ አይደል? አንዳንድ ሰዎች እንደዛ አድርገዋል። ስለዚህ እምነት ከሆነ በቃ መሞከር አለብን አሉና መርዝ ማለት አይደል መጽሐፍ እያለ ያለው እሱ ነው። ምን ማለት ነው? የሚታደገው ጌታ ሳታውቅ የሚደርስብህ ነገር አለ። በምትመላለስበት በዶርም ስትኖር በእያንዳንዱ ሁኔታ ውስጥ አማኝ በዚህ ዓለም ላይ ያለ ብዙ መርዛም ነገሮች አሉ። ግን እረኛቸው ደግሞ ከማን ጋር አለ? ከእርሱ ጋር። ክርስቶስ በፈጸመው ስራ አሁን ትራዩን ጋር ከማን ጋር ነው? ከኛ ጋር። የዙፋኑ በረከት የዙፋን ዳራ የኛ ሆኗል።
ኢየሱስ እውነተኛ ነብይ በሆኑ አዲስና ሕያው የሆነ መንገድ ምን አደረገልን? ከፈተልን። ዮሐንስ ወንጌል 14:6 ላይ እኔ መንገድ፣ እውነት፣ ሕይወት ነኝ። መንገድ ወደ አብ የሚያደርስ መንገድ፣ ወይም ደግሞ ይሄ መንገድ ነው የሚለው ስላሴ አምላክ ከኛ ጋር የሚሆንበት መንገድ ማለት ነው። እኛ ወደ እግዚአብሔር የምንሄድበት መንገድ ብቻ አይደለም፣ ስላሴ አምላክ ከኛ ጋር የሚሆንበት መንገድ ነው። አያችሁ፣ የዙፋን በረከት ከኛ ጋር የሚሆንበት መንገድ ነው። ሰማይን ከኛ ጋር የሚያደርግ መንገድ ነው ኢየሱስ። ሰማይን ወደኛ ያመጣ መንገድ ነው ኢየሱስ። አያችሁ፣ ይሄንን በደንብ መረዳት መቻል አለብን። ኢየሱስ መንገድ ነው ስንል እኛ በኢየሱስ በኩል የምንሄድበት ብቻ አይደለም፣ ስላሴ አምላክ ከኛ ጋር የሚሆንበት መንገድ ነው። ስለዚህ እግዚአብሔር ሁል ጊዜ ከማ ጋር ነው? ከኛ ጋር። በመታደግ ከኛ ጋር ነው። በመባረክ ከኛ ጋር ነው። ሁል ጊዜ ይባርከናል። እግዚአብሔር ሁል ጊዜ እጆቹን እየዘረጋ ከክፉ ሁሉ ምን ያደርገናል? ይጠብቀናል። ዕብራውያን ምዕራፍ 10:19-20 በመረቀልን በአዲስና በሕያው መንገድ በመጋረጃው በኩል ወደ ሰማይ ወደ ቅድስተ ቅዱሳን ወደ እርሱ መግባት አለን። ይሲ አስደናቂ እኮ ነው። መጋረጃችን በሆነው በኢየሱስ በኩል ኢየሱስ በስጋው መካከል ስጋውን መጋረጃ ስጋውን በመቅደድ ያን ቅድስተ ቅዱሳንና በቅድስት መካከል ትልቅ ወፍራም መጋረጃ ነበር። ያ መጋረጃ ኢየሱስ ተፈጸመ ሲል ከላይ እስከ ታች ምን ሆነ? ተከፈተ። በቅድስትና በቅድስተ ቅዱሳን መካከል ያለው መንገድ ተከፈተ። ተመርቆ ተከፈተ። ኢየሱስ ተፈጸመ ሲል ተከፈተ። ያ አዲስና ሕያው መንገድ ማለት ነው። ሄድ ማረክ ሁሉ ጊዜ የሚሰራ መንገድ ተከፈተ። ኢየሱስ ከፈተ። ስላሴ አምላክ ከኛ ጋር የሚሆንበት መንገድ ከፈተ። አሁን እግዚአብሔር አስራት ጋር ለመሆን አስራት ቆይ ምንድነው የዕለት ተግባር ምንድነው ስራ ምን አላል በፍጹም አላለ። ቀድሶ ራሱ ነው የቀደሰኝ፣ አንተ አይደለም ቀድሰኝ ስላልከው አይደለም። ኢየሱስን ክርስቶስ እንደሆነ እግዚአብሔር እርቶ ሲታመን ራሱ ቀደሰኝ። ክርስቶስ መስቀል ላይ የጨረሰው ስራ ቀደሰ። እግዚአብሔር ካንተ ጋር ነው። እግዚአብሔር ከኛ ጋር ነው። ታድለናል። እግዚአብሔር ይመስገን። እግዚአብሔር ከኛ ጋር ነው። ሃሌሉያ። የሰማይ ዳራ ከኛ ጋር ነው። ያ ስለዚህ በስሙ አጋንንትን ያወጣሉ፣ በስሜ እጆቻቸውን በደዌ ላይ ይጭናሉ፣ እነሱም ይፈወሳሉ። በስሜ አማካኝነት የሰማዩን ዳራ ደግሞ ምን ያደርጋል? እንጆ ያደርጋሉ። የኔን መገኘት የኔን በረከት በሰማይ ያለውን ያንን በሰማያዊ ስፍራ በመንፈሳዊ በረከት ሁሉ ተባርካችኋል ያለውን ያንን በረከት ምን ያደርጋሉ? እንጆ ያደርጋል። ያ ስለዚህ የትንሣኤው ጌታ በታላቅ ኃይሉና ስልጣኑ በዙፋኑ ክብርና ሙላት ከማን ጋር አለ? ከኛ ጋር አለ። ከኛ ጋር አለ። በአዲስ ልሳን ይናገራል። ኢንጆይመንት እኮ እግዚአብሔር ዓለም እግዚአብሔርን ዓለም ወንጌሉን ኢንጆይ ያደርጋሉ። በአዲስ ቋንቋ ማንም አይገባውም። ተፈጥሯዊ ሰው አይገባውም። የስ እግዚአብሔርን ዓለም ኢንጆይ ያደርጋሉ። እባቦችን በእጃቸው ይይዛሉ። ለምን? የምታደጋቸው ጌታ ከማን ጋር አለ? ከእነርሱ ጋር አለ። ከክፉ ሁሉ ይጠብቃቸዋል። እረኛቸው አይተኛም፣ ደግሞ አያንቀላፋም። አብቶ የከፈለልን ዋጋ እጅግ በጣም ትልቅ በመሆኑ እግዚአብሔር ላፍታ አይኑን ከኛ ላይ አያነሳም። ላፍታ ብቻ ራሴን ለጌታ ሰጥ ችግር የለም። ችግሩ እዛ ውስጥ ነው ያለው። እየጠበቀን እንዳለ መዘናጋት አይከብደንም። ጌታ ይረዳናል። እሺ ራስን መስጠት አይከብደንም። ጌታ መንፈስ ቅዱስ ያግዘናል።
በሚቀጥሉት ቀናት ይህንን እውነት በደንብ እንጆይ እናደርጋለን። የሚመጡ ሳምንታት ውስጥ በደንብ እንጆይ እናደርጋለን። በዚህ ሳምንት ውስጥ እናንተ ግቢ ውስጥ ስትሄዱ ምናምን አጋንንቶች ከልጆች ላይ ምናምን ሊወርቅ ይችላል። እሺ በደንብ ተዘጋጁ እንጂ ያርጉ። በዛ ሰዓት ትዝ ይበላችሁ። እሺ ዛሬ ሰማችሁት ቃል ትዝ ይበላችሁ። የታመሙ ካሉ እጆቻችሁን ዘርጉና ጫኑና ኢየሱስን ኢመን ጸልይልሃለሁ አሉ። እናንተም ላይ ሲመት ካለ እጆቻችሁን ጫኑና ጸልዩ። ጌታ ኢየሱስን ስፔሻል ጌታ ኢየሱስን እንደተቀበሉ እጆቻችሁን ጫኑና ጸልዩላቸው፣ ይፈወሳሉ። የፈውስ አገልጋዮች አድርጎናል ጌታ ስሙ ይባረክ። ፈዋሾች ነን። ለፍጥረት ሁሉ ወንጌልን በመስበክ እንፈውሳለን። ወንጌሉ በስሜ የተባለው በኢየሱስ ስም ስለዚህ የሰማይ ስልጣን ተሰጥቷል። ይሄ ባርቲዛን ይባላል። የሰማይ ስልጣን ስታተስ፣ ከሰማይ መወለድ፣ የሰማይ ዳር ተሰጥቷል። ይሄ ስታተስ ነው፣ ባርቲዛን ይባላል። እኛ ውስጥ ተተክሏል። ስለዚህ ደግሞ በዕለት ዕለት ምልልሳችን የሰማዩን ዳራ የተሰጠንን በረከት እንጆይ እናደርጋለን። ያ ደግሞ የእኛ ጆርኒ ነው፣ በየዕለት የሚገለጥ ኃይል። ስለዚህ የማይናወጥ ዳራ አለ። that is our guide post። እግዚአብሔር ይመስገን። እንኳን ደስ አለን። መልእክተኞች ነን። ኢየሱስ በስሜ ብሎናል። ንጉስ፣ ሰማይ ምድር ንጉስ ክርስቶስ በስሜ ዓለምን ሁሉ ታደጉ፣ አጋንንቶችን አስወጡ፣ የአየሩን ገዢ መንግስት እሰሩት ብሎናል። በሚቀጥሉት ቀናቶች፣ ወራቶች፣ ዓመታት እግዚአብሔር በልጁ በኢየሱስ ክርስቶስ ስም መድኃኒቶች፣ መፍትሄዎች አድርጎ በምድሪቱ ላይ በኃይል ይገልጠናል። የትኛውም የጨለማው ኃይል ጉልበት ሁሉ ከምድሪቱ ላይ ይባረራል። እግዚአብሔር ቤተሰቦቻችንን ትራንሰንደንትሊ ይፈውሳል። በሩቅ ያሉትን ቤተሰቦቻችሁን እግዚአብሔር ይፈውሳችኋል። የምስራች ትሰማላችሁ። የምስራችን እግዚአብሔር ያስደምጣችኋል። በሩቅ ያሉ ልጆች፣ ወንድሞቻችሁ፣ እህቶቻችሁ፣ ቤተሰቦቻችሁ ሁሉ ባሉበት ስፍራ በቦታና በሰዓት ያልተጠበቀ የእግዚአብሔር እጅ፣ ያልተገደበው የእግዚአብሔር እጅ ይነካቸዋል። እግዚአብሔር ቤተሰቦቻችንን ይታደጋል። እግዚአብሔር ያለንበትን ከተማ ይፈውሳል። የአየሩን ገዢ መንግስት እግዚአብሔር ያዋርደዋል። ዛሬ ደሙን አውጀናል። የደም መርጨትን አድርገናል። ሙሴ በእምነት ያደርግ እንደነበረው አጥፉ የበኩሮችን ልጆች እንዳይነካ በእምነት የደም መርጨትን አደረገ እንደምለው ቃል ዛሬም እኛ በእምነት የደም መርጨትን እያደረግን ነው። አጥፊው ምድሪቱን እንዳያጠፋ፣ አጥፊው ግራ ቀኙን የማያውቀውን ህዝብ እንዳይጎዳ ዛሬ የደም መርጨት አድርገናል። እግዚአብሔር ሆይ እናመሰግናል። ወንድሞቼ ለዚህ ነው እግዚአብሔር ከሩቅ ሰዎችን አስነስቶ ይህንን ውድ ገንዘብ ሊኮልን ይህን ቤት ተከራይተው እኛ የደም መርጨት እንድናደርግ እኮ ነው። እንድንፈውስ እኮ ነው። ከተማውን እንድንፈውስ እግዚአብሔር ቀድሞ አይቶ እኮ ነው። ቀድሞ በእኛ ላይ ልዩ ፕላን ዘርግቶ እኮ ነው። አባት ሆይ እናመሰግናለን። ክብር ምስጋና ላንተ ይሆን። ልጅ ኢየሱስ ክርስቶስ ሆኖ በመገለጥ አንተ ልጅን ኢየሱስን ክርስቶስ አድርገኸው ስለጨረሰው ስራ እግዚአብሔር ሆይ እናመሰግናለን። ኢየሱስ እርሱ ክርስቶስ ስለሆነ እግዚአብሔር ሆይ የእባቡን ራስ ቀጥቅጦታል። ዋው ክብር ላንተ ይሆን። ምድሪቱን ያስጨነቀ ነበረ። እኛን እንኳን ያስጨነቀን ይገዛን ነበረ። ዘር ማንዘሮቻችንን ይገዛ የነበረውን ያንን የአየሩን ገዢ መንግስት እግዚአብሔር ሆይ ልጅ ኢየሱስ በቅፍ ያለው ልጅ ኢየሱስ ስለቀጠቀጠው ስልጣኑን ሙሉ በሙሉ ስላስወገደው እናመሰግናለን።